ጤና ይስጥልን። ይህ ኢትዮ አዲስ ሚዲያ ነው። ከናታቸው ልፈት እስከ ዲፋክቶ ምክትል ፕሬዝዳንቱ ሹመት ከአስመራው መጋረጃ በስተጀርባ ምን እየተደረገ ነው የሚለው የበርካቶችን የማወቅ ጉጉት ከፍ አድርገውታል። ታሪክን የሚሰሩትና የመንግስታትን አቅጣጫ የሚቀይሩት በግንባር ቀደምትነት የሚታዩ መሪዎች ቢሆኑም እነዚያን መሪዎች ቀርጾ ለታሪክና ለስልጣን ማማ የሚያበቃቸው ግን ብርቱ እናቶች እንደሆኑ ይታመናል። ሰሞኑን በኤርትራ ዋና ከተማ አስመራ አቅራቢያ በሚገኘው የትውልድ መንደራቸው የቀብር ስነ ስርዓታቸው የተፈጸመው የፕሬዝዳንቱ እናት የወይዘሮ አዳነች በርሄ ህይወት ከአንድ ግለሰብ ማረፍ በላይ የአንድን አገር የረጅም ዘመን የትግል የነጻነትና ሌሎች ታሪኮችን መልሶ ያስታወሰም ክስተት ሆኗል። ይህ በሐዘን ድባብ የተዋጠው ሳምንት ግን ሌላ ያልተጠበቀ የፖለቲካ ትኩሳትንም ይዞ ብቅ ብሏል። ሁልጊዜም በሚስጥራዊነቱና ባልተለመዱ የሹምሽር መንገዶቹ የሚታወቀው የአዲያሎ ቤተመንግስት አዲስ የስልጣን አወቃቀርን ይፋ አድርጓል። ህገ መንግስትም ሆነ ፓርላማ በሌላት አገር በናፍቆትና በስደት እናታቸውን ባጡ ማግስት ፕሬዝዳንት ኢሳያስ አፈወርቂ ያደረጉት ከፍተኛ ሹመት ተተኪያቸውን እያዘጋጁ ነው ወይ የሚል የዓለም አቀፍ ታዛቢዎችን ጥያቄና የፖለቲካ ትርምስን አስነስቷል። የወይዘሮ አዳነች በርሄ ህይወት የኤርትራን እናቶች የጽናትና ትግል ማሳያ ተደርጎም ይወሰዳል። እርሳቸውና ባለቤታቸው አቶ አፈወርቂ አብርሃም 14 ልጆችን አፍርቷል። ከነዚህም መካከል 9 ልጆቻቸው በቀጥታ የኤርትራን የነጻነት ትግል የተቀላቀሉ ነበሩ። ያለፉበትን አስቸጋሪ የህይወት ጎዳና ይበልጥ ሳቢን አስገራሚ የሚያደርገው ግን ጥቂት ታሪካዊ እውነታቸው ነው። ልጆቻቸው በሜዳው ጦርነት ውስጥ ከጠላት ጋር ሲፋለሙ፣ እርሳቸው በረጅሙ የነጻነት ትግል ወቅት በስደት አሜሪካን ጨምሮ በተለያዩ የውጭ ሀገራት ለመኖር ተገደውም ነበር። በርካታ የኤርትራ እናቶች ልጆቻቸውን በጦር ሜዳ አጥተው በሐዘንና በቁጭት ውስጥ ሲያልፉ፣ ወይዘሮ አዳነች ግን ቢያንስ የሀገሪቱን ነጻነት ማየትና ታላቁ ልጃቸው ኢሳያስ አፈወርቂ አገር ሲመራ ለመታዘብ በመብቃታቸው እድለኛ እናት ተደርገው በብዙዎች ይወሰዳል። አገር ነጻ ከወጣች በኋላ ትውልድ ምድራቸው ኤርትራ ተመልሰው እድሜ ጠግበው በ97 ዓመታቸው ከዚህ ዓለም በሞት እስከተለዩበት ፍጻሜ ድረስ እዚያው በአስመራ ኖረዋል። ፕሬዝዳንት ኢሳያስ አፈወርቂ በፖለቲካው ዓለም የማይበገሩም ስሜታቸውን በይፋ የማያሳዩና ጠንካራ ተደርገው የሚወሰዱ መሪ ናቸው። ይሁን እንጂ ሰሞኑን በተደረገው የእናታቸው የቀብር ስነ ስርዓት ላይ ከከፍተኛ የመንግስት ባለስልጣናትና የሃይማኖት አባቶች ጋር በቅርብ ቤተሰብነት ሲገኙ መሪውም ከተፈጥሮ ስርዓት በታች መሆናቸውንና የእናት ፍቅር ለማንኛውም ሰው የህይወት መሰረት መሆኑን ያሳየ አጋጣሚ ተደርጎም ተቆጥሯል። የ80 ዓመት አዛውንቱ በሆኑበት የእድሜ ክልል ውስጥ እናትን በህይወት ማግኘት ትልቅ በረከት መሆኑን በዓለም ዙሪያ ያሉ በርካታ ታዛቢዎችና ዲፕሎማቶች በሐዘን መግለጫዎቻቸው ላይ በስፋት አንስተውታል። የእኚህ እናት ማረፍ የኤርትራን ታሪክ ከቀረጹት የድሮ ትውልድ እናቶች መካከል የአንዱን ታላቅ ምዕራፍ እንደ መዝጋትም ያመላክታል። ልጃቸው ኢሳያስ ዩኒቨርሲቲ አቋርጦ ወደ በረሃ ሲያመራ የሸኙት እኚህ እናት ዛሬ አገሪቱ ካለችበት ውስብስብ ቀጠናዊ ፖለቲካ በስተጀርባ የነበሩ የጽናት ተምሳሌት ነበሩ። ወይዘሮ አዳነች በርሄ ባረፉ ማግስት የአዲያሎ ቤተመንግስት መነጋገሪያ የሆነ ፍጹም ያልተጠበቀ ሹምሽር አድርጓል። በአገሪቱ የባለስልጣናትም ሆነ የከፍተኛ የመንግስት ሹማምንት ሹመት በይፋ በጋዜጣዊ መግለጫ እንዳይገለጽ ከተደረገ ዓመታት የተቆጠሩ ሲሆን ሹመቱ ለህዝብ የሚነገረው በዜና ዘገባዎች ላይ በሚደረጉ ትዕይንቶች ብቻ ነው። ቢቢሲ ትግርኛ ባወጣው ዘገባ መሰረት ፕሬዝዳንት ኢሳያስ አፈወርቂ የክልል ማስተዳደሪያዎች ሚኒስትር ለተባለው መስሪያ ቤት አዲስ ኃላፊ መሾማቸው በይፋ ተረጋግጧል። አምባሳደር አብደላ ሙሳ ከፍተኛ ሚኒስትር በመሆን ስልጣኑን ተረክበዋል። ለምን ይህ ሹመት የዓለምን ቀልብ ሳበ የሚለው እጅግ መነጋገሪያ ጉዳይ ሆኗል። የኤርትራ መንግስት ከተመሰረተበት ጊዜ ጀምሮ የክልል ማስተዳደሮች ሚኒስትር እንደ መደበኛ ያልሆነም ወይም ዲፋክቶ ምክትል ፕሬዝዳንት ሆኖ ያገለግላል። በህግደፍ የስልጣን መዋቅር ውስጥ ከኢሳያስ ቀጥሎ ያለውን ይህንን ትልቁን ስልጣን መጋራት አዲሱ የሻዕቢያ ቁልፍ ሰው የሆኑት አምባሳደር አብደላ ሙሳ በእናታቸው ሞት ማግስት የዝምታ ምዕራፍ ላይ ያሉትን ፕሬዝዳንት ኢሳያስ አፈወርቂን ሊተኩ ይችላሉ የሚል ግምትን አስነስቷል። አዲሱ የሻዕቢያ ቁልፍ ሰው አምባሳደር አብደላ ሙሳ ለመሆኑ ማን ናቸው? አዲሱ ሹም አምባሳደር አብደላ ሙሳ ቀደም ሲል የአንሰባ ዞን አስተዳዳሪ ሆነው ሲያገለግሉ የቆዩ ሲሆን በትግል ታሪካቸውና በመንግስት መዋቅር ውስጥ ረጅም ልምድ ያላቸው ሰው ናቸው። መጀመሪያ ላይ ወደ ኤርትራ ነጻነት ግንባር የተሰለፉት አብደላ ከኤርትራ ነጻነት በፊት የኤርትራ ህዝባዊ ነጻነት ግንባር የማዕከላዊ ኮሚቴ አባል እንዲሁም በህዝባዊ አስተዳደር ውስጥ የህዝባዊ ድርጅቶች ኃላፊ ሆነው ይንቀሳቀሱም ነበር። ከነጻነት በኋላ ደግሞ በሊቢያ የኤርትራ አምባሳደር ሆነው የሰሩ ሲሆን የኢሚግሬሽን ኃላፊም ሆነው
አገልግለዋል። ሚኒስትር አብደላ ካለፈው ወር ጀምሮ በተካሄዱት የነጻነት መታሰቢያና የሰማዕታት ቀን በዓላት ላይ በፕሬዝዳንት ኢሳያስ አፈወርቂ ግራ ጎን ተቀምጠው መታየታቸው ይህንን ታላቅ ስልጣን ማግኘታቸውን አስቀድሞ ያመላከተም ነበር። እርሳቸው ስልጣኑን የተረከቡት ባለፈው ዓመት ግንቦት 24 በ87 ዓመታቸው ከዚህ ዓለም በሞት የተለዩትን የቀድሞውን ሚኒስትር ወልደ ሚካኤል አብርሃን በመተካት ነው። ይህ ወሳኝ የሆነው የክልል ማስተዳደሮች ሚኒስትር ቦታ በኤርትራ ፖለቲካ ውስጥ ትልቅ የታሪክ ጠባሳና ውዝግብ ያለበት ወንበር ጭምር ነው። መጀመሪያ ላይ ቦታው የተያዘው የቀድሞ የህዝባዊ ነጻነት ግንባር ዋና ጸሐፊ በነበሩት በዚሁ ታላቅ ሰው ነበሩ። እኚህ ታላቅ ሰው ሮመዳን መሐመድ ኑር ናቸው። ከሮመዳን በኋላ ለረጅም ዓመታት ቦታውን መርተዋል። ይሁን እንጂ የቡድን 15 አባል በመሆን በፕሬዝዳንቱ ላይ የለውጥ አቋም በመውሰዳቸው ምክንያት በቁጥጥር ስር ውለው አሁንም ድረስ በእስራት ላይ ይገኛሉ። መሐመድ አህመድ ሸሪፎ የሚባሉት ግለሰብ አቶ ወልደ ሚካኤል ገብረ ማርያም ከሚኒስትር ሸሪፎ መታሰር በኋላ ቦታው ለረጅም ጊዜ ያለ ሚኒስትር ቆይቶ በመጨረሻም በ2013 ዓ.ም ከዚህ ዓለም በሞት ለተለዩት ለኚህ ግለሰብ ተሰጥቶ ነበር። አምባሳደር አብደላ ሙሳ በቅርቡ በተካሄደ የዞን አስተዳዳሪዎችና የትምህርት ሚኒስቴር ኃላፊዎች ስብሰባ ላይ በመክፈቻ ንግግራቸው ህዝባዊ ግንባር በትግሉ ወቅትና ከነጻነት በኋላ በትምህርት ዘርፍ ያደረገውን ኢንቨስትመንት ጠቅሰው በሁሉም መንደሮች የቅድመ መደበኛ ትምህርት ተቋማትን ለማስቀጠል አስተዳዳሪዎች ትልቅ ኃላፊነት እንዳለባቸው አሳስበዋል። የእናታቸው ማረፍ የፈጠረባቸውን የትውልድ ማሰሪያ ማጣት ተከትሎ ፕሬዝዳንት ኢሳያስ አፈወርቂ ይህንን ቁልፍ የስልጣን ወንበር ለአምባሳደር አብደላ ማስተላለፋቸው የአስመራው የፖለቲካ ሽግግር አዲስ ምዕራፍ መጀመሩን ፍንጭ የሚሰጥ እንደሆነም በበርካታ ፖለቲካ ተንታኞች በኩል እንደ አዲስ መነሳት ጀምሯል።